ጥቃት እንደዋዛ እየተነገረ አስነዋሪው ድርጊት በአደባባይ ዋለ። እህት ተደፈረች፣ ጥቃት ደረሰባት፣ ከለላ ይሰጣት፣ እንሟገትላት። ዋይታ ያስተጋባል ሰሞነኛ ጩኸት፣ እየዋለ ሲያድር የሚለመዳል። ይሄ አረጅና ሌላ አዲስ ይመጣል። ነውሩ ከፍ ብሎ ህሊናን ረግጦ ያለፈው ይረሳል በአዲስ ተውጦ። ሕፃን ተደፈረች ለአቅመ አዳም ያልበቃች፣ ለሴትነት ሳትደርስ ለስሜት ተሰዋች። የሚለመዳል ከዚህም የሚብስ ከፍ ያለ ተክቶ፣ ልጅ በእንጀራ አባቷ ተደፈረች የሚል አዲስ ዜና ታይቶ። ያለፈውን ጥፋት የተሻለ ሊያደርግ የባሰን ሰማለን ጆሮን ጭው የሚያደርግ። ደግሞ ይቀጥላል ይህ የሚያስመሰግን የባሰ ይመጣል። ልጅ በወላጅ አባት ተደፈረች ይላል። ብሂሉ እንዲህ ነበር ከጥንት የነበረው፣ አባት ከለላ ነው የሚሆን መከታ፣ የልጆቹ ሞገስ የቤተሰቡ አልታ። መጠለያው ፈርሷል ሰሚም ጆሮ የለም፣ ወጣት ተሰብራለች ሆና እንዳትታከም። ሁሉንም አባቶች ይሄ ባይወክልም፣ ነገር ግን እምነትን መሸርሸሩ አይቀርም። ይህን ዜና መስማት ለአእምሮ ቢከብድም፣ ነገር ግን ሀቅ ነው መለወጥ አንችልም።